ሃይ ጋይስ እንዴት ናችሁ? ዛሬ ቡት ካምፕ ዴይ 7 ላይ ደርሰናል። ኮንሲስተንትሊ እየለቀኩላችሁ አይደለም አውቃለሁ። ከዚህ በኋላ ኮንሲስተንት ለመሆን እሞክራለሁ። ዛሬ የምናየው ደግሞ ስለ ሳይኮሎጂ ፓርት ስለሆነው ስለ ፔሸንስ ነው የምናየው። ትሬዲንግ ላይ ትዕግስት በጣም አስፈላጊ ነገር ነው። በጣም ደግሞ እንቸገራለን። ኤቭሪ ትሬደር ትሬዲንግ የጀመረ የፔሸንስ ችግር አለበት ሁሌ። ለምን ነው የምንቸገረው የሚለውን እስኪ አንደኛ አስተዳደጋችን ነው። ምክንያቱም እኛ ማይንዳችን የሚያውቀው ወይ ደግሞ ፕሮግራም የተደረገው የሆነ ስራ ስንሰራ ፕሮዳክቲቭ ነን ብለን እናስባለን። ያ ደግሞ አውትሳይድ ትሬዲንግ ልክ ነው፣ ግን ደግሞ ትሬዲንግ ላይ ስንመጣ ያ በጣም ተቃራኒ ነገር ነው። ሁለተኛው ደግሞ ቴክኖሎጂ ያመጣብን ስልክ ያመጣብን የአቴንሽን ስፓን ችግር ነው። ለምሳሌ ልብ ብላችሁ ከሆነ ቲክቶክ ወይ ደግሞ ኢንስታግራም በጣም ለምደን ኢቭን ፊልም እንኳን ማየት ለኛ ስራ ነው። ዶፓሚን ቡስት ቼዝ እናደርጋለን። ትሬዲንግ የዶፓሚን ቡስት ጌም ነው። አቮይድ የምናደርግባቸው መንገዶች አሉ። አንድ ስተዲ አለ፣ የካዚኖ ጋምብለርስ ላይ የተሰራ ስተዲ አለና ዶፓሚን ቡስታቸው ላይ ስተዲ ተደርጎ ቁማሩን ሲበሉት ከሚያገኙት ዶፓሚን ቡስት ይልቅ ያንን ቁማር ቤት ሲያደርጉ ወይ ደግሞ ሲመድቡ የሚያገኙት ዶፓሚን ቡስት ይበዛል። ትሬዲንግ ላይም ልክ እንደዛው ማየት እንችላለን። ትሬድ ሴል ወይ ደግሞ ባይ ስንል የምናገኘው ዶፓሚን ኢቭን ዊን አረግንም ሉዝ አረግን ከምናገኘው ዶፓሚን ቡስት ይበልጣል። ስለ ፕሮፊቱ የምናስብ ከሆነ ኦልሬዲ ስለ አውትከሙ የምንጨነቅ ከሆነ ኦልሬዲ ስለ ፐርሰንቴጅ እንረሳለን፣ ስለ ፕሮባቢሊቲ እንረሳለን። ያን ደግሞ አውርተናል ስለ ትሬዲንግ የፕሮባቢሊቲ ጌም እንደሆነ። የዛኔ መንገዳችንን እንስታለን ማለት ነው። በእርጀንሲ ስንንቀሳቀስ ደግሞ ራሳችንን ለሪስክ ነው የምናጋልጠው። ያ ሪስክ ደግሞ የገንዘብ ብቻ ሳይሆን ሜንታሊ ራሳችንን ለቻርቱ እናጋልጣለን ማለት ነው። ትሬዲንግ ላይ ፔሸንስ በጣም ትልቅ ነገር ነው፣ በጣም አስፈላጊ ነገር ነው። ምክንያቱም ሴታፓችን ሾዋፕ እስኪያደርግ ድረስ ወይ ደግሞ እስኪለምነን ድረስ እንደውም መጠበቅ አለብን። ላይክ ይኸው ውሰዱኝ እስኪል ድረስ ማለት ነው። ትሬዲንግ ደግሞ የሚከፍለን ወይ ደግሞ ፕሮፊት የምናገኘው እንዴት ዲሲዥን ሜክ እንደምናደርግ አይቶ ነው። ዲሲዥኖቻችን ዊክ ወይ ደግሞ ኳሊቲ የሌላቸው ዲሲዥኖች ከሆነ ኦፍኮርስ ሉዝ እናደርጋለን ገንዘባችን። ግን ደግሞ ኳሊቲ ያለው ዲሲዥኖች ሜክ በምናደርግ ጊዜ ትክክለኛው ፓዝ ላይ እንሆናለን ማለት ነው። ፔሸንስ ላይ ያለንን ችግር ደግሞ ለማስተካከል ትሬዲንግ ፕላን ሊኖረን ይገባል። ስቴፕ ባይ ስቴፕ ሊስት ማለት ነው። ቼክ ሊስት ያለው ትሬዲንግ ፕላን ያስፈልገናል። ኢቭን ያ ቼክ ሊስት እንኳን ሁሉም ቲክ ቢደረግ ኢቭን ላንገባ የምንችልባቸው ፋክተሮችም ሊኖሩ ይችላሉ። እነዛ ቼክ ሊስቶች ከማያስፈልጉ ከምትገቡት ትሬድ ይጠብቃቸዋል ማለት ነው። ሁለተኛው ደግሞ ዝግጁ ሁኑ፣ ግን ደግሞ ትሬድ ላለማድረግ ሞክሩ። ያ ማለት ምንድነው? ቻርቱን እዩት፣ ማርኬቱን እዩት፣ በደንብ አናላይዝ አድርጉት። ሬዲ ሁኑ ትሬድ ለመውሰድ፣ ግን ደግሞ አታስገድዱ ራሳችሁ። የዛኔ በፔሸንስ የሚመጣ ወይ ደግሞ ሴታፓችሁን በደንብ ለይታችሁ እስክታዩ ድረስ መጠበቅ ማለት ነው። ያ ይጠቅማቸዋል። አውትሳይድ ትሬዲንግ ደግሞ ፓተርናችንን ሪፕሮግራም ማድረግ አለብን። አውትሳይድ ትሬዲንግ ያለን ላይፍ ሜስ ከሆነ ያ ማለት ያንን ነው ሪፍሌክት የምናደርገው ቻርት ላይ ማለት ነው። ሁለተኛው ደግሞ ትሬዲንግ ላይ ሌስ ኢዝ ሞር። ልክ ሌላ ስራ ላይ ኤቭሪ አዘር ዲፓርትመንት ላይ ኢፈርት በጣም ባወጣን ቁጥር ሪተርናችንም እንደዛው ነው የምናገኘው። ግን ደግሞ ትሬዲንግ ላይ በጣም ይለያያል። ሌስ ኢፎርት ባደረገን ቁጥር ያ ማለት ምንም ፎከስ አለማድረግ ሳይሆን፣ ግን ደግሞ ቻርቱ ላይ ያለን አክቲቪቲ ሜስ ከሆነ ወይ ደግሞ ያለ ትሬዲንግ ፕላን የምንንቀሳቀስ ከሆነ የምናገኘው ሌስ የሆነ ነገር ነው። ግን ደግሞ ሌስ የሆነ ኢፈርት ባደረግን ቁጥር ወይ ደግሞ ትንሽ ትሬድ ለመውሰድ ስንሞክር፣ ኳሊቲ ያለውን ነገር ለመውሰድ ስንሞክር ሞር ይሆንልናል ማለት ነው። ፕሮፊት እንሰራለን ማለት ነው። ለምሳሌ ይህንን ኤግዛምፕል እንውሰድና ስለ መተረይስና ስለ ስናይፐር እናወራ። መተረይስ ያለው አኪሬሲ ትንሽ ነው፣ ብዙ ይተኩሳል፣ ግን ደግሞ ትንሽ ያገኛል። ማግኘቱ እኮ አይቀርም። ግን ደግሞ ስናይፐር ምንድነው ስራው? ታርጌቱን ይጠብቃል፣
ያን ታርጌት ደግሞ ኤክስኪዩት ያደርጋል ማለት ነው። ሶ እንደ ስናይፐር ነው መንቀሳቀስ ያለብን እንደ ራይፍል አይደለም። ሶ ሌላኛው ምንድነው ያወጣነው ትሬዲንግ ፕላን በጣም እሱ ላይ ፎከስ አድርገን መስራት ነው። ማስተካከል ያለብን ነገር ማስተካከል ነው። ሌላኛው ደግሞ ብቻችሁን የትሬዲንግ ላይ አትግቡ። ሊረዳችሁ የሚችል ሰው ካለ ኦልዌይስ ያ ቻንስ ካላችሁ መጠቀም አለባችሁ። ምክንያቱም ትሬዲንግ ለብቻ በጣም ከባድ ነው። ብቻችሁን ፊገር አውት ማድረግ ስትሬስ ይሰጣችኋል፣ አንዛይቲ ይሰጣችኋል። ብዙ አይነት ፔን አለ። እኔ ከኤክስፒሪየንስ ነው የምነግራችሁ። ብዙ አይነት ኢሞሽኖች ላይ ትሄዳላችሁ። ኢቭን ሰው ረድቷችሁም ትሄዳላችሁ። ያንን አክሴፕት ማድረግ አለባችሁ። ሶ ፔሸንስ ያስፈልጋችኋል። ፕላን ማውጣት፣ ጎል ማውጣት አስፈላጊ ነገር ነው። ግን ደግሞ ያንን ፕላን ነገ ወይ ደግሞ በዚህ ሳምንት ማሳካት አለብኝ ብላችሁ የምታስቡ ከሆነ ረሽ እያደረጋችሁ ነው። ረሽ ስታደርጉ ደግሞ ኤቭሪቲንግ ይበላሽባችኋል። ሶ ራሳችሁን በትሬዲንግ ኮሚኒቲ ለመክበብ ሞክሩ። ሶ ፎርስ ለማድረግ አትሞክሩ። ትሬዲንግ ራሱ ሴታፓችሁ ራሱ ሾው እስኪያደርግ ድረስ መጠበቅ መቻል አለባችሁ። ሶ ከዚህ በፊት ትሬዲንግ ኢዝ የፕሮባቢሊቲ ጌም ስንል ያ ማለት ፕሮባቢሊቲ ነው። ሉዝም የማድረግ ቻንስ አለን፣ ዊንም የማድረግ ቻንስ አለን። ያ ማለት ኳሊቲ ያለውን ነገር ብቻ ማየት አለብን ሰክሰስፉል ለመሆን ማለት ነው። ሶ መምረጥ ያለባችሁ ኦልዌይስ ሃይ ኳሊቲ ሴታፖችን ነው እና ደግሞ እነዛን ሴታፕ በትዕግስት መጠበቅ ነው። ኢቭን ሉዝ ልታደርጉም ትችላላችሁ፣ መረበሽ የለባችሁም። ሉዚንግ ኢዝ ፓርት ኦፍ ዘ ጌም። ሶ መመክራችሁ ምንድነው? ስኪል በደንብ አዳብሩ፣ ባክቴስት አድርጉ፣ ስትራቴጂያችሁን በደንብ እወቁት። አንድ ስትራቴጂ ብቻ መርጣችሁ አውትሳይድ ትሬዲንግ ደግሞ አቴንሽን ስፓናችሁን አስተካክሉ። ምክንያቱም አውትሳይድ ትሬዲንግ ያለውን ላይፍ ነው ቻርት ላይ ሪፍሌክት የምታደርጉት። ማርኬቱም እናንተ የምታሳዩትን ኢፈርት ነው ሪፍሌክት የሚያደርገው። ሪዋርድ የሚያደርጋችሁ ምን አይነት ኳሊቲ ሴታፖችን ትመርጣላችሁ የሚለውን ነው። እንደዛ ባረግን ቁጥር በጣም ትዕግስት ሲኖረን ጎል ማውጣት በጣም አሪፍ ነገር ነው ብያችኋለሁ። ጎል አውጡ። ግን ደግሞ ያ ጎል ነገ ወይ ከነገ ወዲያ ማለት የለባችሁ። ረሽ አታርጉ። አውትከሙን እርሱት። እናንተ ማውጣት ያለባችሁን ኢፈርት ነው ማውጣት ያለባችሁ። አውትከሙ ከእናንተ ጋር አይገናኙም። እንደዛ በምታስቡ ቁጥር ኦዱ ምንድነው ወደ እናንተ ነው የሚያደላው። ሰክሰስፉል የመሆናችሁ ቻንስ በጣም ከፍተኛ ነው። ተስፋ ደግሞ አትቁረጡ። ትዕግስት ሊኖራችሁ ይገባል። ዴይ 8 ላይ እንገናኛለን። ይመቻችሁ።